DJ Abe YouTube channel. ሰላም ሰላም፣ ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ያው ሰሞኑን ሶሻል ሚዲያ ላይ እንግዲህ በቴዲ ሐዋሳ ጥያቄ አማካኝነት ወይም አወያይነት ማለት ነው እንዳልክ ኤርሚያስ እና ዲያቆን ፈለገ ሲወያዩ ሰምተናል። እየተከራከሩ ነበር በተለያዩ ርዕሰ ጉዳዮች ላይ፣ በሃይማኖት ጉዳይ ማለት ነው። ማለት አሁን ከቅርብ ጊዜ ወዲህ ሶሻል ሚዲያው ላይ በጣም በቃ ፋሽን ሆኗል። ልክ እንደ ፖለቲካ ፓርቲ የኔ ጀግና የኔ ምናምን የተባለ የሃይማኖቱ ሰጣ ገባ ውስጥ ምንም የተለመደ ነው። አስተምሮቱ ክፉ ነው ማለት አይደለም። ባለማወቅ ወይ ባለማንበብ ወይ ባለመረዳት ወደ መጥፎ መንገድ የሄዱትን ልጆች የሚመልስ አሪፍ አስተምሮቶች አሉ። አሁን የመጡ በወጣቱ ያልገባቸው ሰዎች እየተረዱ ወደ ትክክለኛው መንገድ እንደተመለሱ ሁሉ አሁን ደግሞ የሃይማኖት ጉዳይ ከማመን ይልቅ የእንጀራ እንትን ሆኗል። በቃ እንጀራ ማግኛ ዘዴ ሆኗል። ልክ እንደ ፖለቲካ ፓርቲ የኔ ጀግና የኔ ምናምን ብሔሩን ሲያነሳለት የኔ አንበሳ የኔ ምናምን እያለ እየደገፈ እንደ አክቲቪስት ከፍ እንዳደረጋቸው ሁሉ አሁንም የሃይማኖት አክቲቪስቶች ተፈጥረዋል። የሃይማኖት አክቲቪስቶች በቃ እንደዚህ እንትን የሚሉና አሁን ከማመን በላይ የእንጀራ ገመድ ሆኗል። በቃ ብዙ ሰዎች በሃይማኖት ሽፋን እየመጡ ብዙ እንትን እያደረጉ ነው እና ጥሩ ነገር እንደሚሰሩ የሚሰሩ እንዳሉ ሁሉ በዛው ልክ ደግሞ ሃይማኖት ሽፋን አድርገው ደግሞ የራሳቸውን ኪስ የሚያደልቡ ሰዎች አሉ። ምንም ጥያቄ የለውም። ይህን እግዚአብሔር ራሱ ይፈረዳቸው። ዲጄ አቤ ዩቲዩብ ቻናል። ከዛ ውጭ ግን እኔ ምን አምናለሁ፣ በራሴ እምነት ነው። ይሄ ያላዋቂ እምነት ነው። ምን አምናለሁ፣ ሃይማኖት ፓርላማ አይደለም፣ የምትከራከርበት አይደለም፣ የምታምንበት ነው። አንዳንዴ በስም አትከራከሩም ይላል እኮ አይደለ? በስም መከራከሩ ትርጉም አለው ብዬ አላስብም። እስካሁንም አሁን ዘመን አመጣሽ ሶሻል ሚዲያው እንትን አለው እንጂ እስካሁንም አምነን ነው የምንከተል። ማንበብ የሚችል አንብቦ ይረዳል፣ ማንበብ የማይችል ሰምቶ ይረዳል። በዛ መልኩ ነው የመጣ ነው እስካሁን በሃይማኖት ጉዳይ ላይ እና አሁን እንደውም በጣም ሶሻል ሚዲያው እየሰፋ በመጣ ቁጥር ጥርጥር ውስጥ ትገባለህ። አንዱ ሌላ ያወራል፣ አንዱ ይሄኛውን ያወራል፣ ምናምን እንድትጠራጠር ሁሉ ያደርጋል። በቃ ዳይሬክትሊ የምታምነውን ነገር እንድትጠራጠር ያደርጋል እና አስተምሮቱ ጥሩ ነው ለሚረዳው ሰው። በዛ ልክ ደግሞ ብዙ ነገሮች ደግሞ ይመነግጋሉ። አሳዎች እንደዚህ ሌላ መልክ ሲያመጡ ችግር ውስጥ ያስገባሉ እና በሃይማኖት ሽፋን የሚናገሩ ግን መርዘኛ የሆኑ ሰዎች ደግሞ አሉ። ዲጄ አቤ ዩቲዩብ ቻናል። ይህ ማለት አሁን ሰሞኑን በነ ፈለገ በነ ኤርሚ በነ ቴዲ ሐዋሳ እና በነ እንዳልክ ያየሁት ትዝብቴን አያካትትም። በአጠቃላይ በሶሻል ሚዲያው ሃይማኖት ሽፋን አድርጎ የሚወጡ ሰዎች በዚህ መልኩ ይመጣሉ ማለት ነው እንጂ የነዚህን እመጣበታለሁ። ሐሳቡ እንዳልክ እንግዲህ ያው በኦርቶዶክስ የነበረ ወንድማችን ነው። በማወቅም ባለማወቅም ይጠቅመኛል ወዳለው ሂዷል። መብቱ ነው፣ ያጽናው ባለበት። ከዛ ውጭ ግን የሚከራከሩ ሰዎች አሁን ቴዲ ሐዋሳው እኔ ወደ ሆነ ሃይማኖት መምጣት ፈልጋለሁ እና አሳምኑኝ ያለ ሃይማኖት ምርጫ ቅስቀሳ አይደለም። መምጣት ያለበት ሰው በየትኛውም ሃይማኖት ይሁን ወደ የትኛውም ሃይማኖት የሚሄድም ሰው ይሁን አንብቦ ተረድቶ አውቆ ነው መሄድ ያለበት። ከዛ ደግሞ መረዳት ሲገባው ደግሞ በውስጥ መስመር ወደ እስልምናው ከመጣ ወደ እስልምናው፣ ወደ ፕሮቴስታንት መሄድ ከፈለገ በዛ ልክ፣ ወደ ተዋህዶ ወደ ኦርቶዶክስ ተዋህዶ መምጣት ከፈለገ ደግሞ በዛው ልክ በውስጥ መስመር ነው አስረዱኝ ብሎ መምጣት ያለበት እንጂ ቅድም እንዳልኩት ሶሻል ሚዲያውን ለእንጀራ ለመጠቀም ልክ ሃይማኖቱን እንደ በርበሬ እያሰጡ እንትን ማለቱ ለኔ እንደ ግሌ አልተዋጠልኝም። ማለት እሱ አሁን እንዳለው የዓለማዊ ሰው ከነበረ ወደ ሃይማኖት መሄድ ከፈለገ ከእንዳልክ ነው ተምሮ ፕሮቴስታንት የሚሆነው። በጣም የጠለቀ እውቀት ያላቸው ፕሮቴስታንቶች እኮ አሉ፣ በደንብ የሚያስተምሩ ፕሮቴስታንት ምን እንደሆነ የሚያስረዱ። በእስልምናውም በሉት በኦርቶዶክስ ጥልቅ እውቀት ያላቸው መምህራኖች አሉ፣ አስረድተው በደንብ ሃይማኖት ምን እንደሆነ የሚያስረዱ። እንዳልክ ሄዶ የተጠመቀበት እንግዲህ ተጠምቄያለሁ ብሏል። እዚህም ተጠምቋል፣ እንግዲህ ድጋሜ ጥምቀት ተጠምቋል። ከዛ ሄደበት የተጠመቀበት ውሃው ከላይ ሳይደርቅ
አሁን እንዳልክ ስለ ፕሮቴስታንት ምን እውቀት ኖሮት ነው አስረድቶ የሚወስድህ? ቴዲ መጀመሪያ ከሱ የተሻሉ መምህራኖች የሉ? በደንብ ስለ ሃይማኖቱ ጥልቀት ያላቸው ሰዎች የሉ ያስተምሩ? ዲጄ አቤ ዩቲዩብ ቻናል በኦርቶዶክስም ቢሆን ከነፈለገ አትናቴዎስ የተሻለ ሰው አለ ማለት የተሻለም አለ። እነሱን ለማስረዳት በቂ አይደሉም እያልኩ ሳይሆን ግን በዚህ ልክ ነው ወይ መምጣት የፈለጋችሁ? ምናልባት ይህንቱን ወደ ቢዝነስን ለመቀየር አስባችሁ ምክንያት አድርጋችሁ ካልሆነ በስተቀር እቺ ጊፍቷ ለመሰብሰብ ታስቦ ካልሆነ ጉዳዩ በዚህ ልክ አልነበረም። ቴዲ ሐዋሳ መጠየቅ አለብህ ብዬ ማስበው ይሄ አሁንም እያወራሁ ያለሁት የግሌን አስተያየት ነው። በዚህ ልክ አይደለም መጠየቅ ያለበት ብዬ ማስበው። ከዛ ውጭ ደግሞ እነ ፈለገ ከእንዳልክ ጋር መከራከራችሁ ለኔ ያልተዋጠልኝ። እንዳልክ ምኑን አውቆት ነው ምኑን ነው የምትከራከሩት? አሁን አንዳንዴ አሁን እያያችሁ ከሆነ በባለፈው ማውርቻለሁ። አሁን ከቅርብ ጊዜ ወዲህ በሀገራችን ላይ እየተደረገ ያለው ሃይማኖታዊ ባህል ሃይማኖታዊነቱን ለቋል። በቃ የእንትን የሆነው እኔ እበልጣለሁ አይነት ያንኛውን ሃይማኖት ለማናደድ ለማበሳጨት ነው የሚመስለው እንጂ የሃይማኖት ፈሩን የለቀቀ ነው የሚመስለኝ ለኔ። ለምን የሆነ ፕሮቴስታንት ባህል ሲያከብር የሆነውን ሃይማኖት ለማናደድ አያችሁ፣ የኛን ሃይማኖት ለማስባል ነው። እና አሁንም ክርክሩ ላይ የኦርቶዶክስ የሁሉም ሃይማኖት በዚህ መልኩ ነው የሆነ ያለው እኔ ማየው እንደግሌ። አሁንም እንዳልክ ክርክሩ ሃይማኖቱን አይደለም። አንደኛ እኔ የሃይማኖት ወክዬ አልመጣሁም ይላል፣ መጽሐፉን ብቻ ነው ይላል። ከመጽሐፉ ሲጠየቅ የሚመልሰው ነገር የለም። ግዕዝ ከኔ በላይ ላሳር ነው ይላል። ስለ ግዕዝ ሲጠየቅ አያውቅም። ተረኞች ወይ እነፈለገ ምናምን ሲያወሩ ይሳለቃል፣ አይገልጸውም። ከዛ አያዳምጥም፣ የራሱን ሀሳብ ነው የሚሰማው። እና በተረጋጋ መንፈስ ስለ መጽሐፍ ቅዱስ ጥልቅ እውቀት ያላቸው አስተምሮቱን ጠንቅቀው ያወቁ በደንብ የሚረዱ ሚዛናዊ የሆኑ በነገራችሁ ለሃይማኖት ሚዛንነት ነው እንጂ እኔ ኦርቶዶክስነቴን በጣም አብዝቼ ክርር ማድረገውን አለማመን አይደለም እያልኳቸው ያለሁት። እምነት በቃ ሁላችን መዳኛ ነው ብለን ካመንን እኔ ኦርቶዶክስ ስሆን ሙስሊም ወንድሜን ዝቅ ማድረግ አይደለም፣ ፕሮቴስታንት ወንድሜን እያጣጣልኩ አይደለም። በቃ ማመን ያለብኝን አምናለሁ። የእሱን ሀሳብ ለእሱ ተውለታለሁ። እዛ ውጭ የእሱን ሃይማኖት እንዲጠላው ወይ ደግሞ እንዲያውም ለማንቋሸሽ ብዬ የምጋጋጠው ነገር የለኝም። በቃ ማመን ያለብኝ ለእኔ ነው አይደል ያድነኝ ሃይማኖቴ፣ እኔ ራሴን ማመን ያለብኝ። እዛ ውጭ እኔ ከእንዳልክ ጋር መወያየታቸው ምንም ለእኔ አልተዋጠልኝም። ይህ ማለት እንዳልክን ጥላቻ ኖሮብኝ አይደለም፣ እኔ ማንም ጥላቻ የለብኝ። ሲያሳየው የነበር ባህሪ ግን ለውይይት በቂ ነው ብዬ አላስብም። ሃይማኖትን አልወክልም ሲል ነበር አስሬ። እውነት ነው፣ አይወክልም። ፕሮቴስታንትን የሚወክል ሰው አይደለም እሱ። እኔ ብዙ ፕሮቴስታንቶች በቅርበት ማውቃቸው አሉ፣ በደንብ ጠለቅ ያለ እውቀት ያላቸው፣ በውይይት የሚያምኑ ማስረዳት የሚችሉ። እኔ መጀመሪያ ደረጃ ውይይቱን በጠቅላላ በአሁን ሶሻል ሚዲያ ላይ የምታየውን የሃይማኖት ወከባ አልወደውም። እንደኔ ማለት እስካሁን በዛ ልክ አይደለም የመጣ ነው። እስልምናውም እንደ እስልምና፣ ፕሮቴስታንቱም እንደ ፕሮቴስታንት፣ ካቶሊኩም እንደ ካቶሊክ እንደዚህ ጎራ ውስጥ ተገኝቶ አያውቅም። ኦርቶዶክስም እንደዚህ ሁሉ የራሱን ምዕመን ይዞ በአስተምሮቱ በተቋማቱ እያስተማረ ነው የመጣ እንጂ እንደዚህ አይነት የሶሻል ሚዲያ ወከባ አልነበረም። አሁን የሶሻል ሚዲያ የሃይማኖት አክቲቪስቶች መጥተዋል። እኔ አቅልሃለሁ የሚሉ የሚፈተፍቱ ትንሽ የጥቅስ አንበው ይመጡና ከዛ ደግሞ እነሱ የሚያውቅ ሰው ሲመጣ ያዙ ይልቀቁ ካሉ በኋላ የሚያውቅ ሰው ሲመጣ ልክ እንደውሃ የሚቀጥኑ ሰዎች አሉ። እና ይህ በጣም በጣም ሊታሰብበት ይገባል። ዲጄ አቤ ዩቲዩብ ቻናል። ከዛ ውጭ ግን መሳለቅ እኔ አሁን እንዳልክ ላይ ሳይሆን ነበር ሪያክሽን በጣም እንዳንድ ተመልካች ወይ እንዳንድ አማኝ ትናንት ስለመቤቴ ስለምናምን እያለ በጣም እያከረረ የሚያወራ የነበር ሰውዬ እንደገና አንዳንዴ በእንዳቂጣ ተገልብጦ ለክርክር እሱ መምጣት አለበት እያላስ በቃ ማመን ያለበት ከስር መሰረቱ እውቅና ያለው ሰው በደንብ ስለ መጽሐፍ ቅዱስ የሚያውቅ ስለ ሃይማኖት ጥልቀት ያለው ሰው ከነሱ ጋር ቢከራከር ለቴዲ ሐዋሳም ቢሆን እንደው እሱ ባለው ልክ እሱ ባለው እውነት ከሆነ መምጣት ከፈለገ ወደ ፈለገው ሃይማኖት መርጦ መሄድ ባሳመኑት ልክ መሄድ ከፈለገ እንዳልክ አሳምኖት አይደለም መሄድ አለበት እየማስበው የተሻሉ ሰዎች አሉ ቅድም እንዳልኩት እና
ሃይማኖቶች አክቲቪስት ፓርላማ አይደለም፣ የምርጫ ቅስቀሳ አይደለም፣ ምርጫ ቦርድ አይደለም። እኔ ምሮጥኝ አይባልም። ያመነ በፈለገው መንገድ አጥንቶ ይምጣ። ከፈለገ ደግሞ መጠየቅ ያለበትን ሃይማኖት አባት ቀርቦ ይጠይቅ። መረዳት ባለበት ተረድቶ ያድነኛል ያለውን ሃይማኖት የትኛውም ሃይማኖት ይከተል። ከዛ ውጭ ግን ዝም ብሎ ቅንጫቢ እውቀት ባላቸው ሰዎች ወይ ደግሞ ለመከራከር ለመወያየት ራሱ ብቁ ያልሆኑ ሰዎችን አስተምሪ ብሎ እዛ ሰጣ ገባ ውስጥ ማጋባቱ ማሳለቁ፣ እኔ ሲሳለቅ ነው ያየሁት። እኔ ብዙ የዛ ቪዲዮ ላይ ያየሁት ወይ ደግሞ ሪከርድ ተደርገው በየቲዩ ተሰራጭተው ያየኋቸው ነገሮች መሳል በቃ ይሳለቃል። እኔ በጣም እስኪያናድድ ድረስ እንደተመልካች መሳለቅ ይበዛበታል። በተለይ እንዳልክ ሪያክሽን በጣም ቢደብር ነው። እውነት ለመናገር አሁንም ደጋግሜ እንዳልካልኩኝ እኔ ጥላቻ የለብኝም እንደነገርኳችሁ ነው። ምንም ይሁን ምንም ይህ ውይይቱን ባላምንበት ባይዋጥልኝም ማለት ነውና በሃይማኖት ሽፋን ላይ ይመቻችሁ ማለት ምንም ችግር የለውም። የግላችሁን ነገር የምታራምዱ ዝም ብሎ አንበሳ ለመባል ጀግና ለመባል ቅንጭብጫቢ እውቀት እየያዛችሁ የምትመጡ ሰዎች ግን አድቡ። ዲጄ አቤ ዩቲዩብ ቻናል አሁን ፈለገ በደንብ ጎበዝ ልጅ ነው። ኤርሚ ደግሞ ባልጠበቅኩት መልኩ በጣም የሚገርም ልጅ ነው። ስለ እንትን ወጣት ነው ሳያሸንፈው ከዓለማዊነቱ ፈቀቅ ብሎ በዚህ ልክ መምጣቱ ለእኔ ያስገርሞኛል። የፈለገ በደንብ የደረጃው ቅድም ስለሆነ ችግር የለውም። ግን እኔ ችግር ያውን ከእንዳልክ ጋር የነበረው ውይይት ነው። ከዛ የታሸው ይሄ ልጅ አመት እንኳን አልሞላውም። ምናልባት ውስጡን ሴት ቆይቶ ከሆነ አላውቅም። ግን ራሱን በጋር ካወጣ አመት እንኳን ያልሞላው ልጅ በዚህ ልክ እሱን እንዳዋቂ ቆጥሮ መከራከር አላዋቂነት ነው ብዬ ነው የማስበው። እና ከሱ የተሻሉ ልጆች ነበሩ። ከነሱ ጋር ብትከራከሩ ብትረዳዱ አሪፍ ነበረ። ግን በዚህ ልክ መሆኑ ለእኔ አልተመቸኝም እንደግል ሀሳቤ። ለማንኛውም እንዳልክ አደብ ግዛ፣ ነገሮችን በደንብ ወቅ። መጀመሪያ አንዳንዴ ዝም ብሎ መዝለሉ ያሰብራል። ሰከን በል፣ ከሚመጡ ሰዎች ተማር፣ ባለበት ጽና። እንግዲህ ወደ ተሻለ ብላ የሄድከው ነገር አለ። አሁንም ሃይማኖት አይናቅም፣ ሁሉም እኩል ነው። ልክ እንደ ቋንቋ፣ ለምሳሌ ቋንቋ ሁሉም አሪፍ ነው አይደለ? ሃይማኖት ላማኙ ጥሩ ነው። ያንተን መጥፎ ሳደርገው የራሴን ነው መጥፎ ማድረገው፣ ያንተን አክብሬ የራሴን ነው ማመን ያለብኝና ለማንኛውም ባለበት ጽና፣ ከሚመጡ ሰዎች ተማር፣ ለማድመጥ ሞክር። ለመስማት አይደለም ለማድመጥ ሞክር። ከማየት በፊት አስተውል በደንብና ባለበት ያጥና። እውቀቱን እውቅናውን ይስጥህ። እግዚአብሔር ደግሞ ሀገራችን ሰላም ያርጋት። ቴዲ ደግሞ እንግዲህ የምትመርጠው መርጠህ ጥሩ አማኝ ያርግህ እግዚአብሔር። ለማንኛውም ሰላም ለሀገራችን። ሰላም። ዲጄ አቤ ዩቲዩብ ቻናል